ለራሱ ስመጣ ኮንትራቴን ራሱ አልጨረስኩም ተናድጄ ማለት ነው። በጣም በዛ ሰዓት ከፍቶኝ ነበር፣ አልቅሻለሁ። በቃ ብዙ እኔ እንጃ አይምሮዬ ብዙ ነገር በቃ ተረብሽ ነበረ። ሆኖም ግን ስራ መስራት አስጠላኝና ሰዎችን አሳፍሩኝ ብያቸው ኮንትራቴን ሳልጨርስ ነው የመጣሁት። የሚገርማቸው በቃ ሰርቼ ውጤት ላይ ካልደረስኩኝ የኔ መስራት ምን ያደርጋል ብዬ ተስፋ ቆርጬ ነው የመጣሁት ስመጣ ማለት ነው። እና ሆኖም ግን አልሐምዱሊላ ሶብር ማድረጉ ጥሩ ነው አንዳንድ ጊዜ። ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? መዳም አልሐምዱሊላህ። የዛሬ ውሏችን እንግዲህ እንደምታዩት ስንዴ እያዘጋጀው ነው ወደ ባያ መክስ ማለት ነው። ይሄ ነጭ ስንዴ ነው የሚባለው ማለት ነው። ነጭ ስንዴ ነው የሚባለው እና እንዴት ናችሁ? ደህና ናችሁ? ዛሬ ላይ ባልገባሁም ሀባይቦች እና ብዙ እህቶቼ ጥያቄ እየጠየቃችሁኝ ነበር። ቤትሽ እንዴት ነው የፈረሰብሽ? የት ነው የፈረሰብሽ? እያላችሁ እየጠየቃችሁኝ ነበረ ማለት ነው። ጉንፋን ደግሞ አሞኛል። ሆኖም ግን ቤቴ የፈረሰው የዛሬ አመት ነው የፈረሰብኝ። እስካሁን በቃ ተናድጄ ያላመጣውም እንጨቱን ብዬ ነበር ማለት ነው። እና እዛው ሸጠዋለሁም እያልኩ ነበር ሳስበው እኔ እዚህ ከተቀመጥኩኝ እንጨት መግዛቴ አይቀርም፣ ያው ከተማ እስከሆነ ድረስ ያለሁት። ስለዚህ ብሸጠው ወይ 9 ሺህ ነው እንደዛ ነው ወይ 10 ሺህ ነው የሚገዙኝ። ምክንያቱም ያው የፈረሰ ቤት ነው አይጠቅምም ብለው ነው የሚገዟቸው። ስለዚህ እኔ እንጨት ልግዛ ብለዚህ አሁን ስንት እገዛለሁ የሚለውን አስቤ ባስመጣ ይሻለኛል ብዬ የማስመጫ ከፍዬ አመጣሁኝ እላችኋለሁ። ያው ወደ ግቢ ለማስገባት ግን አልሐምዱሊላህ ጎረቤቶቼ አግዘውኝ ከዛም በኋላ በጎረቤቶቼ አማካኝነት ከእኔም እያጋዝኩኝ አጋግዘውኝ ያስገብቸዋለሁ ማለት ነው። ሰው ይውደዳችሁ፣ ሰው ያከብራችሁ። አንዳንድ ጊዜ በቃ ያሳዘንኳቸው መሰለኝና በቃ አጋጋዙኝ ማለት ነው ወላሂ። ከዛ እውነት እኔ ምን እንደምል ራሱ አላቅምና ሳግዝ ሲያውኝ እኔና ሰይድ እያጋዝን ምናምን ሲያውኝ በቃ መጡና አጋጋዙን ማለት ነው። እና እንጨቱን በ2 ቀን አግዘን ጨረስ ነው እላችኋለሁኝ። አልሐምዱሊላህ። ያው እንግዳ ትከሻዬ በጣም ነው ያመመኝ። ይሄ ትከሻዬ ቆስሏል። ምን ብዬ ልንገራችሁ ማለት ነው። መጠበሱ ራሱ አይቀርም ማለት ነው። እና አለኩልህልን እንደዛ አመጣሁት እላችኋለሁኝ። እንዴት ነው ለፈረሰብሽ ምናምን ትሪ ህገ ወጥ ሆኖ ነው ለብዙ አመት ነው የቆየው ገዝቼው። ሆኖም ግን የዛሬ አመት ፈረሰ ማለት ነው። ለራሱ ስመጣ ኮንትራቴን ራሱ አልጨረስኩም ተናድጄ ማለት ነው። በጣም በዛ ሰዓት ከፍቶኝ ነበር፣ አልቅሻለሁ። በቃ ብዙ እኔ እንጃ አይምሮዬ ብዙ ነገር በቃ ተረብሽ ነበረ። ሆኖም ግን ስራ መስራት አስጠላኝና ሰዎችን አሳፍሩኝ ብያቸው ኮንትራቴን ሳልጨርስ ነው የመጣሁት። የሚገርማቸው በቃ ሰርቼ ውጤት ላይ ካልደረስኩኝ የኔ መስራት ምን ያደርጋል ብዬ ተስፋ ቆርጬ ነው የመጣሁት ስመጣ ማለት ነው። እና ሆኖም ግን አልሐምዱሊላ ሶብር ማድረጉ ጥሩ ነው። አንዳንድ ጊዜ ታስባላችሁ ይሳካልና ብላችሁ ትላላችሁ፣ ግን ሳይሳካላችሁ ሲቀር ትናደዳላችሁ። እኔም እንደዛ ነበር የገጠመኝ። ሆኖም ግን ያው እኔ የምላቸው ሰዎች ናቸው የጎዱ ብዬ አስባለሁ። አሁን ድረስ እነዛ ሰዎች ናቸው እኔን የጎዱ ብዬ አስባለሁ። ለምንድን ነው እንደዛ አምለው? እነዛ ሰዎች ለእኔ ቢያስቡ ጥሩ ነገር በገዙልኝ ነበረ ብዬ አስባለሁኝ። ሀታ እንዳልከራከር በእኔ ስም ስላልነበረ የተገዛልኝ በወንድሜ ስም ስለነበረ በሰዓቱ እሱ ራቀኝ ማለት ነው። ከዛም በኋላ ሰዎቹ አንቺን አላቅሽም ነው ያሉኝ ማለት ነው። እና ከዛም ከግዥ ነው የተገዛው። ሁለተኛ ወገን ስለሆነ ዋነኛው ባለመሬቱ እኔን አያቀኝም ማለት ነው። እና እየታቅሻለሁ ነው ያለኝ ማለት ነው። ሽጨልሻለሁ እየታቅሻለሁ ነው ያለኝ። እና እኔ ያለህን ፈርቼ ነው ብርሽን የምሰጥሽ ብሎ ለካሳየት ከተሰጠው ብር ቆርጦ ሰጠኝ ማለት ነው። ሀታ የገዛሁበትን ብር የሚሞላ አይደለም። መሬቱን የገዛሁበት እንኳን እንጨት ቆርቆሮ ተውስ ቢስማር ምናምን ያንን ተውት ማለት ነው። እና ያ ሁሉ አይደለም፣ ያናጤ የከፈልኩት ብር አይደለም። የገዛሁበትን ብር የማይመልስ ብር ወረወረልኝ። ያ የሆነው ደግሞ እኔ ስላልገዛሁት፣ ሁለተኛ ደግሞ ወንድሜ ሊያግዘኝ ስላልፈለገ፣ ወንድሜ ደስ ያለህን ብር ስጣት ብሎት ስላለው
ሊከራከርልኝ ስላልቻለ ማንን መክሰስ እንዳለብኝ ግራ ስለገባኝ ወንድሜም ከሰው እነዛን ሰዎች ያቀርባቸዋል። ነገር ግን ነገ ጧት ወንድሜ ጋር አብረን መብላት እንችላለን፣ እህትና ወንድም መባባል እንችላለን ወይ የሚለውን ነገር አሰብኩና ያንን ነገር ከአይምሮዬ ላይ ሰርዤ ተውኩት ማለት ነው። በሰዓቱ ስመጣ በጣም ተረብሼ ስለነበር የመጣሁት መወሰናቸውን ውሳኔዎች አላወኩም ነበር። ሆኖም ግን አልሐምዱሊላህ ተውኩትና ሁሉም ነገር እርግፍ አድርጌ የሰጡኝ ብር ተቀበልኩኝ። በቃ ከስሬ ቀረሁ ማለት ነው። እኔ እዛ ጊዜን ያንን ቦታ የገዛሁበት ብር ያሁኑ ቢሊየን በሉት ማለት ነው። እንግዲህ ለምን በሰዓቱ ነው ሁሉም ነገር። የዛ ሰዓት 6 ብር የዱባይ ብር 6 ብር ሲመነዘር ነው እኔ የገዛሁት ማለት 6 ብር በሚመነዘርበት ሰዓት ነው የገዛሁትና የስንት ወር ደሞዜ እንደሆነ ሰቡት ማለት ነው። ያ ብር ተጠራሙ እንደው በጥቁር ገበያ እንደዛ ተልኮ ማለት ነው። እና አንዳንድ ጊዜ ቤተሰብ ያስበላችኋል እና ስለተሰራ አረብ ሀገር ስለለፋችሁ ስለደከማችሁ አያልፍም። በቃ እኔ ያሰብኩት ያንን ነው። በቃ እና አልሐምዱሊላህ ለኩል ሀልን እቺ ቤት ስላለችኝ በዚህ ቤት እጽናናለሁ። ያ ቤት ምናልባት ገንብቼው ጨርሼው ሁሉን ነገር በቃ ቢሆን ምን ያህል እንደማለቅስ እኔ ነበርኩ የማውቀው። ነገር ግን አላህ ይወደኛል አንዳንድ ጊዜና ገጠመኝ የሆኑ ሴትዮ አግኝቼ መሬት የሚገዛ ካለ ምናምን አባበኝ እንደዚህ ስላት እንዴ ያለችኝ ትቀልጃለሽ እንዴ ከ3 አመት በፊት ነው የፈረምነው አለች። ማለት ስላት መሬቱን ፈርመናል፣ መንግስት በፈለግን ሰዓት ትለቃላችሁ፣ ካሳችሁንና ሌላ ምሪት እንሰጣችኋለን ብለው መሬታችንን ከፈረምን ቆይተናል አለችኝ። አታውቂም እንዴ አለችኝ። የማውቀው ነገር የለኝም ወንድሜ ነው የገዛልኝ እና በቃ የዛ ጊዜ ነው ቁርጤን ያወቅኩት። ስለዚህ ውሃ ልክ አታሰረም። ገረገቲ አንድ መኪና ገረገቲ ተዘርግፎ ነበር። ያም ግማሹ ገብቷል፣ ግማሹ ውጭ ላይ እንደሆነ ነው አብሮ ነው የተወረሰው። ከዛም በላይ ኪሳራ ሳልከስር በዛ ቆመ ማለት ነው። ያቺ ሴትዮ አላህ እርሜና ጤና ይስጣት ካለች ማለት ነው። እና ከዛሬ 5 አመት በፊት እሷ ናት ያዳነችኝ ማለት ነው ከመክሰሬ በፊት። ከዛም ይሄን ቤታችንን ጨረስን ማለት ነው። ያኔ አልሐምዱሊላህ ለኩል ሀል ለበጎ ነው እላችኋለሁ ሀባይዎች። እናንተ ትሞክራላችሁ፣ የሚያሳካው አላህ ነው። አይሆንም ካለ ደግሞ የሱ ስራ ነው። ስለዚህ አልሐምዱሊላህ ብለን ማለፍ ነው እላችኋለሁኝ። ቤቴ የፈረሰብኝ በዚህ ምክንያት ነው። ህገ ወጥ ነው እላችኋለሁ። ህገ ወጥ እንገዛለን ለምትሉ እማላበረታታው ለዛም ነው። እና ይሄን ይመስላል ሀባይብ። ይሄ መሪ ነው የሚባለው። መሪው በጣም ተሰባብሮብኛል። መሪው ተሰባብሮ ማለት ነው። ያው ለማገዶ ነው የሚሆነው። ያችኳ ምናልባት ስርጥ ካወጣሁ ለስርጥ ይሆነኛልና አለኩላልን ቆርቆሮም እንደምታውስ እዚህ አልበሰንበትም። ምንም አለኩላልን ይሁን ሲለበጎ ነው። እኛ ደህና እንሆን፣ እኛ እናስባለን። አላህ ያለው ነው የሚሆነው እላችኋለሁ ውዶች። እና በረታቱኝ ኢንሻአላህ። እናንተ ገዙኝ፣ ገዛችሁ ያስፈልገኛል። ላይክ፣ ሼር፣ ሰብስክራይብ ማድረግ ገዙኝ ቪዲዮ በማየት ኢንሻአላህ።